ሰላም ውድ የሺለው ቤተሰቦች፣ ዛሬ የማጋራችሁ ታሪክ ልብን የሚነካ ብቻ ሳይሆን እያንዳንዳችን በጥልቀት ልናስብበት የሚገባ የህይወት ትምህርት ነው። በኪሳችን የያዝነውና ከዓለም ጋር የሚያገናኝን ስማርት ስልክ በአንድ ቅጽበት ህይወታችንን የሚቀይር አደጋ ሊያስከትል እንደሚችል አስባችሁ ታውቃላችሁ? የዛሬው ታሪክ የዚህን አደጋ አሳሳቢነት ቁልጭልጭ አድርጎ ያሳያል። ዛሬ የምንጓዘው ወደ ማርኬት ሚችጋን ነው። እዛም አንድ በሁሉም ዘንድ የተወደደ የወደፊት ህይወቱ ብሩህ የነበረ የ17 ዓመት ወጣት እናገኛለን። ስሙ ጆርዳን ዲሜ ይባላል። ነገር ግን ይሄ ወጣት በአንድ ምሽት በ6 ሰዓታት ውስጥ ህይወቱ ተቀልብሶ ወደማይቀረው ሞት አመራ። ምክንያቱ ደግሞ ተራ የሚመስል የፍሬንድ ሪኩዌስት ነበር። ይህ በጆርዳን ላይ ብቻ የደረሰ ሳይሆን አሁን በዚህ ሰዓት በሺዎች የሚቆጠሩ ሰዎችን እያጠመደ ያለ ሴክስቶርሽን ወይም የወሲብ ማስፈራሪያ ወንጀል ነው። እስከ መጨረሻው አብራችሁን ቆዩ። ጆርዳን ዲሜ ለማርኬት ከተማ እንግዳ አይደለም። በሁለተኛ ደረጃ ትምህርት ቤት ቆይታው በእግር ኳስ እና በቅርጫት ኳስ ጨዋታዎች ያሳየው ብቃት የብዙዎችን አድናቆት አትርፎለታል። ጓደኞቹ እንደሚሉት ጆርዳን ወደ ክፍል ሲገባ ክፍሉ በሙሉ ይደምቃል። ደግ ተጫዋች እና በሁሉም ዘንድ ተወዳጅ የሆነው ጆርዳን የትምህርት ቤቱ ሆም ካሚንግ ኪንግ ሆኖ ለመመረጥ በቅቷል። እንደ አውሮፓውያን አቆጣጠር ማርች 2022 ጆርዳን እንደ ማንኛውም ታዳጊ ስለ ወደፊት ህይወቱ እቅድ ያወጣ ጀመር። ኮሌጅ ገብቶ መማር፣ ስፖርቱን መቀጠል እና ቤተሰቡን ማስደሰት የዘወትር ህልሙ ነው። ነገር ግን ከሜዳ ውጪ በኢንተርኔት ዓለም ውስጥ የተደገሰለትን ወጥመድ አላወቀም። በዚህ ዕድሜ ያሉ ወጣቶች ዓለም ጥሩ እንደሆነች ብቻ ነው ማሰብ የሚቀናቸው። ጆርዳንም ከዚህ የተለየ እምነት አልነበረውም። ክፋት ከሩቅ እንጂ በእጁ ካለው ስልክ ውስጥ ይወጣል ብሎ ቅንጣት አልጠረጠረም። ነገሩ የጀመረው በማርች 24 ምሽት ነው። ጆርዳን ኢንስታግራም ላይ ዳኒ ሮበርትስ ከተባለች ልጃገረድ መልእክት ደረሰው። የፕሮፋይል ፎቶዋ በጣም ቆንጆ የሱ እኩያ የምትመስል እና ማራኪ ነበረች። ሰላም ጓደኛ እንሁን የሚል መልእክት። ለጆርዳን ይህ የተለመደ ነገር ነበር። መልከ መልካም እና ታዋቂ ስለነበር አዳዲስ ጓደኞችን ማፍራት ይወድ ነበር። ወዲያውኑ ማውራት ጀመሩ። የጽሑፍ ልውውጡ እየሞቀ ሄደ። ልጅቷ ወይም ጆርዳን ልጅቷ የመሰለችው አካል ፍላጎቱን እንዴት መሳብ እንደምትችል ታውቅበት ነበር። ከኢንስታግራም ወደ ስናፕቻት ተዘዋወሩ። እዛም ነገሮች በፍጥነት ተቀያየሩ። ልጅቷ የራሷን ራቁት ፎቶዎች እንደላከችለት በመምሰል እሱም በተራው የራሱን ራቁት ፎቶ እንዲልክላት ጠየቀችው። ጆርዳን መጀመሪያ ላይ አመነታ። ይህ ስካም ወይም ማጭበርበር አይደለም እንዴ ብሎ ጠየቃት። እሷም እንደዛ እንዳልሆነና እውነት እንደወደደችው አረጋገጠችለት። በወቅቱ ባደረበት ስሜትና መተማመን ጆርዳን ያንን አደገኛ እርምጃ ወሰደ። የራሱን ግላዊ ፎቶ እርቃኑን ተነስቶ ራሷን ዳኒ ብላ ለተዋወቀችው ግለሰብ ላከ። ልክ ይህን እንደላከ ግን የዳኒ ጭንብል ተገፈፈ። ልክ ፎቶ እንደተላከ የፍቅር ቃላት ይወረውር የነበረው አካል ወደ ጨካኝ አውሬ ተቀየረ። መልእክቱ አጭር እና አስደንጋጭ ነበር። ፎቶ እጅ ላይ አለ። አሁን $1000 ካልከፈልክ ይህን ፎቶ ለቤተሰቦች፣ ለጓደኞች እና ለትምህርት ቤት በሙሉ እልክላቸዋለሁ የሚል ነበር። የጆርዳን ዓለም በቅጽበት ጨለመ። ያ ሁሉ ክብር፣ ያ ሁሉ የወደፊት ተስፋ በአንዲት ፎቶ ምክንያት ሊፈርስ እንደሆነ ተሰማው። ፍርሃት ነገሰበት። አጥፊዎቹ ቤተሰቡን ስም፣ የጓደኞቹን ዝርዝር እና የትምህርት ቤቱን መረጃ ሁሉ አውጥተው አሳዩት። መፈናፈኛ አሳጡት። ጆርዳን ተማሪ እንጂ ሰራተኛ አልነበረም። $1000 አልነበረውም። ተንበርክኮ ለመናቸው። እባካችሁን ይህን አታድርጉ፣ ህይወቴ ይጠፋል አለ። እነሱ ግን አልሰሙትም። ግፊቱ በጨመረ ቁጥር ጆርዳን የበለጠ ተደናገጠ። በመጨረሻም ያለችውን $300 ላከ። ይህ ብቻ ነው ያለኝ፣ እባካችሁን ተውኝ አላቸው። ነገር ግን የሴክስቶርሽን ወንጀለኞች ዓላማ ገንዘቡን መቀበል ብቻ ሳይሆን ተጎጂውን እስከ መጨረሻ ማሰቃየትም ነበር። $300ን ከተቀበሉ በኋላ ይህ በቂ አይደለም፣ ተጨማሪ ካላክ ታሪኩ ያበቃል አሉት።
ከምሽቱ ጀምሮ ለሰዓታት ሲሰቃይ የቆየው ጆርዳን ተስፋ ወደ መቁረጥ ደረጃ ደረሰ። ስልኩ ላይ ያለው ጫና ከአቅሙ በላይ ሆነ። ለወንጀለኞቹም እንዲህ ብሎ ጻፈላቸው። ከዚህ በላይ መቋቋም አልችልም፣ ራሴን ላጠፋ ነው አላቸው። ይህን ሲሰማ ማንኛውም ሰብአዊ ፍጡር በድንጋጤ ክው ይላል። እነዚህ ወንጀለኞች ግን የሰው ልብ አልነበራቸውም። መላው ዓለምን ያስቆጣው ምላሻቸውም እንዲህ የሚል ነበር። ጥሩ፣ አሁኑኑ ፈጽመው፣ አለበለዚያ እምልሃለሁ እኔ ራሴ እንድታደርገው አስገድድሃለሁ። ምንም መውጫ ያጣው ጆርዳን ያንን የጨለማ ውሳኔ ወሰነ። ወላጆቹ ተኝተው በነበረበት ሰዓት በዛው ሌሊት ራሱን አጠፋ። ይህ ሁሉ የሆነው ማስፈራሪያው ከተጀመረ በ6 ሰዓታት ውስጥ ብቻ ነበር። እናቱ ጠዋት ስትነቃ መጀመሪያ ያገኘችው የሞተ ልጇን ሳይሆን ስልኳ ላይ እማ ወድሻለሁ የሚል መልእክት ነበር። ይህ መልእክት የመሰናበቻ እንደሆነ የገባት ግን በጣም ዘግይቶ ነበር። የጆርዳን ሞት ማርኬትን ብቻ ሳይሆን መላውን አሜሪካ አስቆጣ። የከተማ ፖሊስ እና ኤፍቢአይ ምርመራ ጀመሩ። ዱካው የመራቸው ግን በአሜሪካ ውስጥ ሳይሆን በሺዎች ኪሎ ሜትር ርቃ ወደምትገኘው ናይጄሪያ ሌጎስ ከተማ ነበር። እዛም ሳሙኤል እና ሳምሶን ኦጎሺ የተባሉ ሁለት ወንድማማቾች ኮምፒውተር ጀርባ ተቀምጠው ይህንን ወንጀል ሲሰሩ እንደነበር ተደረሰበት። እነዚህ ወንድማማቾች ጆርዳንን ብቻ ሳይሆን በመቶዎች የሚቆጠሩ ሌሎች ወጣቶችን በተመሳሳይ ዘዴ ሲያጠምዱ ነበር። በጣም አልፎ አልፎ በሚከሰት የህግ ሂደት ኤፍቢአይ ከናይጄሪያ መንግስት ጋር በመተባበር እነዚህን ወንጀለኞች ወደ አሜሪካ አምጥቶ ለፍርድ እንዲቀርቡ አደረገ። ሁለቱም ወንድማማቾች በፍርድ ቤት ጥፋተኛ ሆነው ተገኙ። እያንዳንዳቸውም የ17 ዓመት እስራት ተፈረደባቸው። ይህ ቅጣት ጆርዳንን መመለስ ባይችልም ለሌሎች ወንጀለኞች ትልቅ ማስጠንቀቂያ ሆነ። የጆርዳን ዲሜይ ታሪክ የቴክኖሎጂ ረቂቅ አደጋ ማሳያ ነው። እሱ ብቻ አይደለም። ራይሊ ባስፎርድ የተባለ የ15 ዓመት ታዳጊም በተመሳሳይ ወጥመድ ህይወቱ አልፏል። ውድ የሺሎ ቤተሰቦች፣ ይህ ታሪክ ለእኛ ለወላጆች እጅግ በጣም ከባድና ትልቅ የማንቂያ ደወል ነው። በቴክኖሎጂ ዘመን አደጋው ደጃችን ድረስ መምጣቱን ልንረዳ ይገባል። በኦንላይን ዓለም ልጆቻችን የሚያወሩት ሰው በፎቶ ወይም በንግግር እውነት እና ቅን መስሎ የቀረበ ነገር ግን በስተጀርባ የተኩላ ቆዳ የለበሰ ወንጀለኛ ሊሆን እንደሚችል ለአፍታም መዘንጋት የለብንም። በዚህ አጋጣሚ ለልጆቻችንም ሆነ ለማንኛውም ሰው ልናስተላልፈው የሚገባው ወሳኝ ማስጠንቀቂያ አለ። በምንም ተአምር ማንኛውም ሰው በቅርብና በአካል ለይቶ ለማያውቀው የድረገጽ ጓደኛ ምስጢራዊ መረጃዎችን፣ የግል ፎቶዎችን፣ አድራሻን ወይንም ማንኛውንም ሴንሲቲቭ የሆኑ ጉዳዮችን ማጋራት የለበትም። ዛሬ ላክነው ተራ የሚመስል መረጃ ነገ እኛኑ መልሶ ለማጥቃት መሳሪያ ሆኖ ሊውል እንደሚችል ልጆቻችንን ማስገንዘብ አለብን። እንደ ወላጅ ልጆቻችን በዚህ ወጥመድ ውስጥ ሲገቡ የሚሰማቸውን ከፍተኛ ጫና፣ የጥፋተኝነት ስሜትና ስሜታዊ ቀውስ ልንረዳላቸው ይገባል። ቁጣና ፍርጃ መፍትሄ አይሆንም። አያድርሰውና ልጆቻችን ሳያውቁት እንዲህ አይነት ወጥመድ ውስጥ ገብተው ቢገኙ እንኳን ነገሮች ከቁጥጥር ውጪ እንዳልሆኑ፣ ሁሌም መፍትሄ እንዳለና ከጎናቸው እንደሆንን ልናሳያቸው ይገባል። የልጃችን ክቡር ህይወት በስህተት ከተላከ ከአንድ ፎቶ ወይም ቪዲዮ በላይ በብዙ እጥፍ ዋጋ እንዳለው እናስረዳቸው። ወንጀለኞች ይህንን ምስል ተጠቅመው ለቤተሰብ አሳያለሁ እያሉ ሲያስፈራሩ ልጆች ተስፋ ቆርጠው የከፋ እርምጃ እንዳይወስዱ አብረናቸው መቆም አለብን። ቤታችንን ሰላማዊ ስፍራ እናድርግ። ልጆች በፍርሃት ተሸብበው ዝም ከሚሉ ለእኛም ሆነ ለህግ አካላት በድፍረት እንዲናገሩ መንገድ እንክፈትላቸው። ቤታችንን የፍርሃት እና የጭንቀት ሳይሆን ልጆች ምንም ሳይሸማቀቁ ስጋታቸውን የሚያካፍሉበት ሰላማዊ ስፍራ እናድርግላቸው። ይህ ቪዲዮ ለሌሎች እንዲደርስ ሼር በማድረግ ሌላ ጆርዳንን እናትርፍ። ስለተከታተላችሁን እናመሰግናለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ።